السلام عليكم ورحمة الله وبركاته. የተወደዳችሁ የአቡ አነስ የተርቢያ ሚዲያ ተከታታዮች እንግዲህ ከወንድ ጀዝባዎችም እንዳሉ የሴቶች ጀዝባዎችም በጣም ተበራክተዋል። ሁልጊዜ እንደምንለው ሙሐባ ሳይሆን ይሄ የጀዝባ የምርቃና የስካር የማላገጥ የአልታዘዝ ባይነት የአላህና የረሱል ሰለላሁ ዐለይሂ ወሰለም መንገድ ጥሶ አሻፈረኝ የሚሉ ናቸው። እነዚህ አሁን እቺ ለእጅ አልትራ ተይዘዋል። እቺ ገታር ፋራ ኤስ 24 ይዛለች ወይም 25 ሲሆን አልትራ ከዛ በኋላ ይሄ እንደ ባሪስታዎች በደንብ ተቀብታለች። ከዛ በኋላ በቃ ፎጣው ማላ አረንጓዴ ወንበዴ በካናዎች ናቸው። አህባሽ ወጣው የሴቶች የደነዘዙ ነው። አሁን ግጥሙ ላይ ተው በቃ ያ ግጥም አብቅቶለታል። ግጥሙ ላይ እህ እያለ እያደረ ነው። ቀልቤን ካላየው እንዴት ልሆን ነው? በቃ ቀልቤን ካላየ አላምንም ማለት ትንሽ ነው የቀራቸው። አህባሾች አሁን ረሱል ሰለላሁ ዐለይሂ ወሰለም በዱንያ አይታዩም፣ አሁን ሞተዋል። እነሱ ካላየን እያሉ እየሞቱ ነው። ሳያዩ የውመል ቂያማም ይጠይቃሉ። ካላየን እንዲህ ካላረግን ወደ ምሬት እየሄዱ ነው። ሄሎ ስልኬን አንሱልኝ በቶሎ የሰራች ፋራ ናት። በጣም አሳፋሪና አስረዋል። ስለዚህ አህባሽ ጀዝባዎች መንዙማቸውና ነሽዳዎች ጥመት ነው። ያንተ እኔ ተውሂድ ነው ጉልኝ ውጡልኝ አሽሩኝ ምናምን አለልም። ለሞቱት ሰዎች እርዳታ የለውም። እርዳታ ከአላህ ነው። ይስል አልሰማችሁም ማለት አላህ ነው የሚረዳ። ስለዚህ አላህ ወይ አላህን የሚያዩ ሰዎች እንዳሉ አታውቁም? ወመን ቂያማ በጀነት ረሱል ሰለላሁ ዐለይሂ ወሰለም የሚያዩ ማሉ ማያዩ ማሉ እንዴት ተኮነ ነው እንደዚህ ልብስቲክ ተደርጎ ሐራም ነው እያሉሽ እስኪች መልሽ እችን ብቻ አድርሱላት። ይሄን ተወጣጥረሽ ይሄ ሐራም ነው ሴት ልጅ ተቀባብታ ወደ አደባባይ ከወጣች ዛኒያ ናት፣ ሙተኛ ናት እስክትመለስ ድረስ የአላህ እርግማን ይወርድባታል። መላእክቶች